እያት እንዴት እንደምታምር እሙዬ እንደ ሙላ ወቅት ፎይን ቀጠቀጣል ሳበነሽ ነው እንዴ ይዞልሻል ነው ምርሽ ተገርባ ያበረ ሻይ ቡና ነበና ስልክ እንቀያየር ሁሌ እንዳሰደብከኝ ምን አንተ ምንድነው ሁሌ የምትነጂሽ እቺ ማታት ምን እንዴት እንደምታምር ጎረቤት ነች ምን ሆነ ነው እና ለምን ዘመድ አትሆንም ምን ችግር አለው አንተ ታደርሳለች እኮ ምንድነው ሁሌ ደደባት በቃ ምንድነው ዋናው መዝጉር ነው ምንድነው አንተ ሁሌ የምታሽቀብጠው ወንድ አይደለ እንዴ ይመች በቃ ሻውና ቶሎ እንሂድ ማዘር ምሳ ጠርታናለች ና ቶሎ እንሂድ እናንተ ቤት አኛ ቤት አረ ማዘር እኔ እኮ ቆጭዋለሁ እኮ ልብስ ቀይሬ መጣሁ አሙዬ ተመለስ የሰው ልጅ ረጋ ብሎ ቀስ ብሎ ይገባል የተባረክ እንዴት ነህ ሰላም ነህ ሁሉ ሰላም ቤተሰብ ምናምን እንዴት ነው አልሐምዱሊላህ ረቢል ዓለሚን አርሃማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን አለ እንጂ እዚህ እኔ ሬሳ እንዴት ነህ ሰላም ነህ መብላት ብቻ መብላት አንገደፍ ያገራት መብላት ብቻ እኔ አብሲት ይቃጥቢ ቤተራርጌ እየመጣሁኝ እኮ አሁን አይደለ እየሰማህ ነው አንተ ሬሳ እያየህ ነው አይደለ ይኸው እኔ ተቸገርኩ እስኪ ውሰዱትና ወይ በሎ ኪሎ ፌጦ ወይ በውሻ ቀይሩኝ እስቲ እኔ አልቻልኩም በዚህ ላይ ተቃጠልኩኝ የመካ ፕሌን አመልጦት በእግሩ ሄደ የተባልኩ ልጅ አንተ አይደለ አንተ ሬሳ አንተ እርኩስ እሺ እኔ እንዴት ምን ላድርገው እስቲ በምን ይስተካከል ይሁን እስቲ እኔ ግራ ገባኝ ይኸው ፊት ስልክ ይጎረጉራል የተረገመ ቤት ይደውላበት እኮ ነው ቤት አሁን ይኸው በኔ ያሳበበ ሴቶቹን እንትን እያለ ስልክ ቁጥር እየተቀበለ እንትን እያለ ነው እኔ ማን ዛሬ ልጅ ና ልጄ ና አራድሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ እዚህ እኮ ቪትስ ካነን ብለ ነው ጣልጣል እያደረጉ የሚሄዱት ለነፍስ ትሆነላለህ እያሉ አራት ባጃጅ ክፍለ ሀገር ልካለው 100 ሺህ ብር በቀን ገቢ ያለኝ እዚህ ከፈለው ለራሱ ያበለ ሆናል ነው ምን አይፎን ፕሮ ማክስ ለራሱ ገዝቻል ወዳጆቼ ያያያቻት እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ ምሳ ዲፍን ፓስቲ ነው ጋብዘ መልስ ራሱ አልጠይቅም ኧረ በስጌር በእውነት ወገን ደራሽ ወገን ነው ዶንት ወሪ ብራዘር አታጓጓኛ ከሰጥስተኝ መልስ 5 ብር ስጠኝ ምንድነው ወንድሜ ምንድናት እቺ 10 ብር ንጹህ ሄዳ 10 ብር ንጹህ ሄዳ 10 ብር አንቀበልም ወንድሜ እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን ያስገብልኝ ለምንድነው ማትቀበሉት ኤቲኤምም አለ ከፈለግሽ 10 ብር እኮ አይሰራም ቀረኩ 10 ረነችና ጠጋባ አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ በፈጣሪ ልታስኮነነኝ ነው ባያባቴ ይቺን ያጃት እናት ምንድነው እዚህ ሶፍት ማስቲካ ምናምን ትጀማያለሽ አሁን እኔ ቁጭ በይና ስናፕ አድርጊና እንለምን ወንድሜ እንዴ ስለ ቤት ጎማ ይዘናችኋል ወዳጆቼ ስለ ቤት ጎማ ኧረ ስለ ሚሊዮን ስለ ሚሊዮን እያያችሁ አትለፉብን ድህነት ከዚህ በኋላ አለቀለት ያራዳ ልጅ ጓደኛዬ ቻው በላት ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው እዚህ ሀገር አልተሰራም ላቦሮ ነው አባቴ ላቦሮ ከዚህ በኋላ የምን ላቦሮ የኪስ ነው ኧረ እኔ አይመቸኝም የኔ አባቴ እኔ ደሃ ልጅ ነኝ እንደዚህ አይነት ነገር በሰላም ምንድነው እዛ ጋር ቦፈር ምናምን መስሎሻል እይ ዝም ብለሽ እንዴት አለቀለ አባቴ 7000 ብር ባንዴ የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው ኧረ ኮማንደር አንተ መሆንህን እኮ አላወቅኩም እሺ ወጡንም ሰርቻለሁ አሁን ቤቱ ላይ ቀረ እሺ ላጨስወት ወርበላተ ምንም መስራት ይሄን ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ ማዘርን መላክ አባይ በዚህ ታልፊ አቋምሽ ስለማሪ ነውና አለ የተባልኩ ካሜራማን ነኝ እና በዚህ ካሜራ ይገርምሻል ትዳር መስርቼበታል አንቺ ዝም ብለሽ ኢንስታግራምሽን ትከፍቻለሽ በቃ ይቸከስ ተሰልፈው ነው የሚመጡት አንድ ፎቶ ብቻ ላስቸግርሽ ወንድሜ አሁን ከ5 ሰዓት በፊት ቀደም ብሎ የሚወጣ የዱባይ ፕሌን አለ እዛ ጋር ቁጭ ብለሽ የደብረ ሲና ቆሎ በአርባ ምንጭ ሎሚ እያሸተት ኤዲቲንግ ሰራሻለሁ ወንድም እኔ ዝም ብለሽ ግቢ ውስጥ ዝም ብለሽ ይቺን ያጅባት ይቺን እያሸተትባት የሚገርም ፎቶ ነው ማነሳሽ ነው የምልሽ ምንድነው ይሄ ነገር እንዴት እንደማቀናብሩ አንቺ ስላልገባሽ ነው ዝም ብለሽ እንትን በይሽ ቆይ በቃ ሳቅ ፈገግ እንደዚህ እኔ እዩ አባቴ እንዴት እንደሚያምር በእናትሽ ጀና አቃጣሪ ነው የምልሽ እኔ ችሎታ የብዙ ዓመት ልምድ አያተባለ የቱ በዛ ውስጥ ወደ ውስጥ ገብተሽብኝ እኮ አንቺ ለማውጣት ስሞክር ኤዲቲንጉን ሳሳምረው ይመጣዋል ፎቶ ላንሳ ብለህ ዛፍ ታስገባል ወንድሜ ገባህ እኮ ካሜራውን ትተው ኧረ አይደለም ኤዲቲንግ ሳደርገው እኮ ይመጣል ወንድሜ እንደነ የሰራኸው እኔ ሲጀምረው እንደሚያውቄ ነው ፓርኪንግ ነኝ እኔ ይሄንን ባልተቤቱ ያዝ ብሎኝ መክሊቴን ምናምን እንደው ፈጣሪ አይሰጠምና እሱ እኮ ለወቅ ብዬ ነው አይደለም እኮ ለማመጃ ነኝ እኔ ስትልኝ እባክዎ ምን ልታዘዝ
እስኪ የሚበላ ምን አለ? ጥላት ለብለብ፣ ጥላት ዱለት፣ ጥላት ተከሽኑ፣ ጥላት ሳይከሽን፣ ጥላት ድባቅ፣ ጥላት በእንጀራ፣ ጥላት ፍርፍር አለ። ጥላት ቋንጣ ፍርፍር። ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ፣ አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር፣ ዲሽቃ፣ ቀላ በወተት፣ ቦምብ በቀዝቃዛ። እነዚህ ብቻ ናቸው አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላ ሰው ምን ይሁን የሚበላ? እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው። ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣልኝ። እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ እሺ። ምን ችግር ገጥሞ ነው ወንድሜ? ምን ልርዳ? ይሁን ችግር እንትን ዶክተር ይሄንዳ አፍሪካ አልቆማል። የብዙሃንስ ችግሮች ነው ይሄ። ይወከን አልቆማል። እንደው ምን ይሻላል? ሚስት ጋር ምናምን ስትቆይ ቶሎ ይጨርስ ነው። ቶሎ ይጨርስ ባህሪ ያለው ትዳሬ ሊፈርስ ነው። ቶሎ ፈሳሽ የማውጣት ባህሪ ያለው የማያፈሰው ነገር የለም። እስኪ ተነስና ውሃና ፈሳሽ በለው። እስኪ ተነስና እንዲያልቀው እዲ ይሄ ነው እንዲያልቀው ማለት ይሄ ማፈሪው ክብሪት እኮ ነው አልቆም ያለው እንዴ። ይሄንን ማበደል አላቆመው ወንድሜ። በጣም ሙሉ ለሙሉ ይሄ አፍረተ ገላ ሳይሆን እግር ነው የሚባለው ወንድሜ። ምን ለየት አልደበቀው ነገር ተፈጥሮ ምን ላይ ወንድሜ። ይሄን አሁን ናስኪ ምንድነው? ይሄ እንትን ነው ምንድነው? ጉኝ እንትን ነው። ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው። ፍሪ መሆን አለበት። ለዛ ነው ደብሮ እና በጣም ትልቅ ነው ወንድሜ። እና አነስ የሚያደርግ ነገር ጎመን፣ ጥቅል ጎመን ምናምን ብላበት። ይሄ ከሚስት ጋር አይደለም ከዘመድ ጋር ያቆራርጣል ወንድሜ። እና አሁን ምን ታደርጋለህ መሰለህ? ቤቲን አዝዤልሃለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል ወንድሜ። እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት። ሚስት ጋር ብቻ ፎከስ አድርግ እና ሂድ ወንድሜ፣ ሂድልኝ በእናትህ። እሺ ዶክተር በጣም አመሰግናለሁ። አውራሪ ሲመሰረት ሰላም ዋላችሁ። ዝም እንዴት ነህ? ሰላም ማብራት አይደል ነበር የተደወለው? አዎ ደውለን ነበር። በእናትህ በቃ ምን ተፈጥሮ ነው? ቃዱካ አስቸገረን በጣም እየነዘረ። ሀሪፍ ሰው ጋር ነው የደወላችሁት? ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደ ብርድ ልብስ እየቋጨው ሳልፍ ነው መስመር ላይ እየተደወለ። አንተ ነህ ማለት ነው? ያንተን ስም ነው የሰማነው። ከጎንደር እስከ ጅቡቲ ቀጠለ የተባለ። ኧረ ቀጠለ ቋጨሁት እንጂ ሆሊውድ ላይ ለራሱ ስሜ ተለጥፏል። የት ነው ያለው? ዝም ብላችሁ አሳዩኝ እንዴ። እስኪ ያስካለች እስኪ ያሳዩ ቆጣሪውን አጥፊለት እንዳታጠፉ። እኔ ካጠፋችሁ እመለሳለሁ። እኔ ቆጣሪ ሳይጠፋ ነው የምሰራው የምቀጥለው። እኔ እንደዛ አይነት ነገር አይመቸኝም። ቤተሰብ ነን። ኖ ዝም ብላችሁ አሳዩ። እስኪ አሳዩ። ወይኔ አባዬ፣ ኧረ ቶሎ አስወጣልኝ እባክህ። ኧረ ቶሎ አስወጣልኝ። እኔ አባቴ ፈርኒቸር ቤት ነው የሚሰራው። ለካ ብዬ ልክ እኮ ነው ቆጣሪ ብሎ የገባው። ኧረ ተው። ወይኔ ሞተ እኮ። ቆጣሪ አታጥፉ። በታይ ሰፈር የማያውቀውን መኪና ቆርቁሮ ይኸውልህ፣ ሁለት ሰው ገልብጠው ክስ ላይ ነው ያለው። ሞተዋል። ውክልና ሞልቷል። እኔ የምታሰረው በቃሽ። ጋሽ ይሄን ሰረው እንዴት ነህ? ቁልፍ ውስጥ ማሆዲና ሙሽት ቤት እያሮረ ያልሰማህም እንዴ? ምንድነው መሰለህ? ያላዋጣኩ ሽንት ቤት ቁልፍ አይሰጠውም። ቁልፍ አይሰጠውም? ፔንሶ መሰለ እንደ 4 ሰዓት እየመጣ ቁልፍ የምትለው እንዴ? ያናንተ ዘር ማለት እህታችሁ አክስታችሁ ተጠራቅመው እየመጡ እኛ ሽንት ቤት እንደልባቸው ዝብልልልል እያረጉ እየሄዱ እነሱን ካልከለከላችሁ እኔ ነው የምከለክሉት? ነገርኩህ እኮ ያላዋጣ ሽንት ቤት አይገባም። እንደዚህ እንደዚህ እንጠጥ እያልኩ ገብቼ ለማረው ነው እኔን የሚከለክሉኝ? ሞላኸው ከተከራየ እኮ ገና ሶስተኛ ቀን እኮ የአንድ ወር እየተጸዳዳኛ ተቸገረ ነው። አበላይ ነው እንዴ ለእናንተ ሁሌ ብር ካላወጣው አልገባም እዚህ ቤት ብር ካልሰጠው አይቻልም። በቃ አትገባም። ልንገርህ ባለፈው አክስቱ መታ ግንድ ነው ተገላግላ ነው የሄደችው ልጅ። እኔ ግን እከለከላለሁ በመጣው ቁጥር። እንደውም ከዚህ በኋላ ልንገራችሁ፣ በቀን ስንቴ ነው የምትገባው አንተ? ከዚህ በኋላ ልንገራችሁ፣ አይገርማችሁም? ይዘረፍ አላወጣም። አያገባኝም። አረን እዛው ምንድነው ብራዘር? ምንድነው የምትለው አንተ? ምንድነው የምትለው? እያየኸት ነው እንዴ? አገባብ ትክክል ነው። አሁን እዛ ጋር ቆቆም ነው አንዳልኝ አይ ማብራት ጋር ምን ፍሬ ያዝዛል? ምንድነው የምትለጠፈው? ምን ታሽከራለህ? የወንድሜ ማለት የኔ ነው። ምንም ቢሆን እኮ 3 ቸከስ ቅብር አድርጊበታል ይሄን መኪና። ምንድነው የምትለው? እና ምንድነው? እኔ እና እሱ ተግባብተን እያወራን አይደል እንዴ? ምንድነው የምትለው አንተ? እናንተ ምን አገባታል? አገባብ ስፖኪ የተሰራው ምን ሲመል ጥረጭበን ነው እንዴ? ልታይበት እኮ ነው። ከኋላ መጣ መኪና አታይም እንዴ? ና እንዳልኝ ወይ ና ገባና እንዳልኝ ምን አባይ ምን እኔ ሲጀምር አያነዳ ምን ያችን ከመኪና ቆጥራን ነው ያው ሚደ መኪናችን ለታነስና ተጋ ቫይረስ እንዳታስይዝ የጓደኛዬ ማለት የኔ ነው። ገብቶሃል? ሂድ በቃ ወርዳን ነው አንተ ሂድ ብያለሁ።